ያው እኔና ልጄም ደግሞ በጣም ናፍቀንሃል እና ብቻ በቃ አላቅም ባለበት ደስተኛ ሁን። እኔ ስለፈለኩ ብቻ ተነስቼ ሄጄ አልወልደውም መቼስ። ወይኑና ዋልዱኝ እናንተ እንዴ። እሱ የልጅ አባት ቢሆንም ደስተኛ ሳይሆን እንዲኖር አልፈልግም። ወይ ደግሞ ተከፍቶ ማይሆን ነገር ውስጥ ገብቶ ማየትም አልፈልግም። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑን እየጠፋው ነው አውቃለሁ፣ ግን ያው ትንሽ ስላልተመቸኝም ነው እና ያው በመጀመሪያ ሁላችሁም ባላችሁበት ሰላም ፈጣሪ ይስጣችሁ፣ ማለት ሰላም ሆኑልኝ። እየተጨነቃችሁም አላችሁ ማለት ያው ሁኔታው ያላችሁበት ሁኔታ አለ። ከሀገር ውጭ ያላችሁ ወንድሞች እናንተም ፈጣሪ ለሀገራችሁ ያብቃችሁ፣ በሰላም ካለው ችግርም በሰላም እንድትወጡ እመኝላችኋለሁ። ያው ፈጣሪ ከሁሉም ከክፉ ነገር ይጠብቃችሁ እና ያው ዛሬ የመጣሁት ትንሽ እየጠፋው ስለሆነ አንዳንድ ነገር ልበላችሁ ብዬ ነው። ማለት ያው እየተፈጠሩ ያሉት ነገሮች አሉ እና በእኔ በኩልም ደግሞ ብቻ የሆነ ደስ ማይል ነገር ነው ያለው። ግን ደግሞ ሁሉንም ነገር ደስተኛ ሆኖ ለማለፍ ነው ያሰብኩት። ማለት ደስተኛ ሆኜ ለማለፍ ስላችሁ በቃ የተፈጠረውንም ያልተፈጠረውንም ብቻ አላቅም። እንደዚህ ነው ብዬ መጨነቅ አልፈልግም። ልጄን በሰላም ነው መውለድ የምፈልገው እና በቃ በምንም ነገር መጨናነቅም የሆነ ማይሆን እንትን ውስጥ መግባት አልፈለኩም። በቻልኩት አቅም በቃ ከዚህ በኋላ ደስተኛ ለመሆን ነው የምሞክረው። ማንም መጣ ማንም ቀረ ደስተኛ ብቻ መሆን ነው የምፈልገው እና ብሩኬም ያለበት ሁኔታ አለ አሁን ላይ ማለት ምንም ደስ ማይል ሁኔታ ላይ ነው ያለው እና ለሱ ማለት የምፈልገው ምንድነው በቃ ራስህን ሁን ማለት ነው። ራስህን ሁን ስልህ ያው እየተፈጠሩ ያሉት ነገሮች አሉ ባንተና ባይሚ መሀል አይደል? እነዛን ነገሮች ያው ላንተ ያለውን እንትን ማንም አይወስደውም። ሲቀጥል ደግሞ በዚህ ልክ እንድትረበሽና በዚህ ልክ ማይሆን እንትን ውስጥ እንድትገባ አልፈልግም። በቃ ደስተኛ እንድትሆን ነው የምፈልገው። እኔ የምፈልገው ያንን ነው። ምክንያቱም አንድ ሰው ለሚወደው ሰው ሊመኝለት የሚችለው ነገር ያ ነው። ከዛ በላይ ምንም ልመኝለት አልችልም። ደስተኛ መሆን አለብህ እና ደግሞ ሲቀጥል ያው እኔም ማይሆኑ ነገሮች አስቤ ነበረ ማለት ያለውን ማስረጃ ለኤፍሬም ልልክለት ሁላ አስቤ ነበረ። ግን ደግሞ ሳስበው በዚህ ልክ እሱ ለመጉዳት እየሄዱ ከሆነ እኔ እሱ ላይ ሌላ እንትን እንዲመጣበት አልፈልግም። ስለዚህ ያንን ነገር ማድረግ አልፈልግም። አሁን ላይ ማስረጃ የለሽም ምናምን ትሉ ትችላላችሁ፣ ግን እኔ የምር በጣም እናንተ በምታስቡት ልክ መጥፎ ሰው ብሆን ኖሮ እስከዛሬ ድረስ ያንን ነገር አድርገው ነበረ። ማስረጃውን ማውጣት ብፈልግ አወጣው ነበረ። ግን ደግሞ በዛ ልክ መጥፎ መሆን ስላልፈለኩም ነው እና ነገሮችም ናቸው እኔ ወደማይሆን ነገር ውስጥ እንድገባ የሚያደርጉኝ። የዛን ሰዓት ሲፈጠሩ የነበሩት ነገሮች ናቸው። አዲስ አበባ ሜጄ ያሉ ነገር የተፈጠረው ብሩኬ ለሀይሚ ካለው ቦታ አንጻር ነው። በቃ እሷን ላለማጣት ሲል ነው ብዙ ነገሮች እያደረገ የነበረው። ስለዚህ እኔ ደግሞ ያንን በመረዳት በቃ እሱ የዛኔ ያደረጋቸውን ነገሮች እንደዛ እንትን ሲል እኔ ላይ የነበሩትን ነገሮች እኔ ላይ ጫና ሲያደርግ የነበሩትን ነገሮች እንትን ብያቸዋለሁ። ማለት ይሄ ከጥሩ አንግል ወስጃቸዋለሁ። ተረጋግቼ ሳስባቸው አሁን ላይ ልክ ነው። በቃ አንድ ሰው የሚወደውን ሰው ላለማጣት ምንም ነገር ያደርጋል። እሱ ያንን ያደረገው እሱ ላይ መፍረድም አልፈልግም። እንደዚህ ያደረገኝ ብዬ ማውራትም አልፈልግም። በቃ ምክንያቱም ለሚወደው ሰው መክፈል ያለበትን መስዋዕትነት ነው የከፈለው። ግን ደግሞ ምንድነው አንድ ሰው ብቻ ወዶ ያንን መስዋዕትነት እሱ በዚህ ልክ መጎዳት አለበት ብዬ አላስብም። እሱም ተናግሯል። ልክ ነው። በዚህ ልክ እሱ ብቻ አይደለም የህይወቱ የእሱ ብቻ አይደለም የሁለታቸውም እስከሆነ ሁለታቸውም ናቸው መታገል ያለባቸው። እኔ እዚህ ጋር ሲቀጥል ደግሞ ምንድነው ኤፍሬም በመሀላቸው ሲገባ ብዙ ነገሮች ናቸው የተበላሹት። ማለት ወንድም ነው በእርግጥ ልክ ነው። እሱ ያው እህቴ ናት ብሎ አስቦ ሊሆን ይችላል ብዙ ነገሮችን እያደረገ ያለው። ግን ደግሞ እነዛ ነገሮች ልክ አይደሉም። ምክንያቱም ምን መሰላችሁ ይሄ እኔ ቤተሰብ ማስገባት ያልፈለኩት በዚህ ጉዳይ ላይ ለዚህ ነው እንጂ ቤተሰብ መግባት ሳይፈልግ ቀርቶም አይደለም።
ግን ደግሞ ራሴ ያመጣው ችግር እስከሆነ ድረስ ራሴ መወጣት ስላለብኝ ነው ቤተሰብ ያላስገባሁት እዚህ ጉዳይ ውስጥ እንጂ ቤተሰብ እኔም ማስገባት ፈልግ ወንድም አለኝ እህት አለኝ ብዙ ሰዎች አሉ በዙሪያ ማስገባት እችላለሁ። ምንም ቢሆን አንድ የተፈጠረ ነገር ነው። ምናልባት እናንተ ባለጌ ደግሞ አግብቶ እንደወለደ ሰው ምናምን ብቻ ብዙ ነገሮች ተብሏል። ግን የተባለውን ቢባል አንድ የሆነ ሆኗል። እኔ ማይሆን ነገር አድርጌ ቢሆንስ በሰዓቱ ማለት ይሄ ነገር እንደተፈጠረ ሳቅ ፈጣሪ አይበለውና ማይሆን ውሳኔ ልወስን እችል ነበረ። ለማንም ሳልናገር ልጁን ላለመውለድ እስከመወሰን ልደርስ እችል ነበረ። ግን ያንን ፈጣሪ አይወደውም። አንዴ የተፈጠረው ነገር ተፈጥሯል። ፈጣሪ የማይወደውን ነገር ከማድረግ ደግሞ በቃ ቢያንስ ልጁን ያው አስቤ የነበረው ደስተኛ ይሆናል ብዬ ነበር ያሰብኩት። ምክንያቱም ምናክል ያው ልጅ ደስታን የሚሰጥ ነገር እንደሆነ ያው ከቤተሰቦቻችን እናውቀዋለን ምናክል ለእነሱ ደስታቸው እንደሆነ እኛ ግን ደግሞ አንዴ የተፈጠረው ነገር ተፈጥሯል ብዬ ነው የተውኩት እንጂ ድሮውኑ አንቺ መጀመሪያ ለምን አልመጣሽም ምናምን ብዙ ነገሮች ብቻ ተብለዋል። ግን ብልግና አይደለም ስላችሁ ባለጌ እንደሆንኩ ራሴ የሚሰማኝ የነበረው ወይ ደግሞ መጥፎ ሰው ነኝ እኔ ብዬ እንዳስብ የሚያደርገኝ የነበረው ምንድነው በሰዓቱ ማይሆን ውሳኔ አለመወሰኔ በራሴ በጣም ደስተኛ ነኝ። አሁን ላይ ባለውበት ሁኔታ አልከፋበትም። ምክንያቱም ኃጢያትን በቃ ከፈጣሪ ጋር የሚያቆራርጠኝን ነገር ነበረ ማደርገው። ልጅ መውለዴ ከፈጣሪ ጋር አያቆራርጠኝም እኔ ወይ ደግሞ እርግዝና እርጉዝ መሆኔ በቃ በማይሆን መንገድ ቢሆንም የተፈጠረው ያ ነገር ከፈጣሪ ጋር አያጣላኝም። ምክንያቱም ላደርገው በሰዓቱ ላድርገው እንዴ ብዬ አስቤ ከነበረው ነገር በላይ ይሄ እንትን የሚል ነው ብዬ አላስብም። ስለዚህ ያንን ውሳኔ ባለመወሰኔ በጣም ደስተኛ ነኝ። በጣም አልጸጸትበትም። ያው በቃ ይሄንን ነው ማለት የምፈልገው። በወሰንኩት ውሳኔ አሁንም ቢሆን ደስተኛ ነኝ። ምክንያቱም ከፈጣሪ ጋር ከመጣላት ምንም ቢሆን እኔ በወልደውም ማሳደግ አይከብደኝም ብቻዬንም ሆኜ ያንን አስቤ ነው ያደረኩት። ሲቀጥል ደግሞ ያው በቃ በሰዓቱ ብዙ ነገሮች ነበሩ እና ምን መሰላችሁ አንዳንዶቻችሁ ደግሞ አላችሁ ማለት ኮሜንት ላይ አትወልጁም እንዴ ምንድነው ያንቺ ልጅ 1 አመት ነው እንዴ ብቻ ይሆናል ማየውን ቃላቶች የምትጠቀሙ ሰዎች አላችሁ አሁንም ድረስ ማለት ከፈጣሪ ጋር በዚህ ልክ መጋፋቱ ለምን አስፈለገ እንዴ? እኔ ፈጣሪ ማለት በቃ በሰዓቱ ነው ሁሉም ነገር በሰዓቱና በጊዜው ነው ሊሆን የሚችለው። እኔ ስለፈለኩ ብቻ ተነስቼ ሄጄ አልወልደውም መቼስ ወይ ኑና አዋልዱኝ እናንተ እንዴ። እኔ እኮ ግራ አጋባችሁኝ የምሬ ነው ማርያምን በጣም ነው በቃ ይሆናል አይደል ማይወለድ ልጅ ነው እንዴ ጨርቅ ከዚህ በፊትም ያልመለስኩላችሁ ብዙ እንትኖች አሉ ማለት ጨርቅ ነው ልጅ አይደለም እንደዚህ የሆነ ነገር አርጋ ነው የሆነ ነገር ጠቅጥቃ ነው እንዴ በዚህ ልክ እኔ ከፈጣሪ ጋር መጋፋው ማን ነኝ? ምክንያቱም እኔ ፈጣሪ የሰጠኝን ትክክለኛውን እንትን የተናገርኩትኝ አለቀ። ሲቀጥል ደግሞ በዚህ ልክ እኔ ጨርቆ ጥፌ ምናምን ነገር የሰው ህይወት ለማበላሸት በዚህ ልክ ለምን ሄዳለሁ? ምንም ቢሆን እኔ እግዚአብሔር ይመስገን ኦርቶዶክስ ነኝ ክርስቲያን ነኝ። ምክንያቱም ማለት በቃ ይሄ ያለ አይደል ከእግዚአብሔር ጋር መጋፋት አልፈልግም። እናንተ ግን በጣም በቃ ይሆናል አይደል ፈጣሪ ምን ትላላችሁ አንዳንዴ አፈራረዳችሁ በቃ ፈጣሪ ብትሆኑ እኔ እንጃ እኔ አላቅም ምን ልታደርጉኝ ትችሉ እንደነበረ። እኔም ብቻ አይደለም ማንኛውም ሰው ላይ ስትፈርዱ በቃ ይሄ ያለ አይደል አገናዝባችሁ እኔ ብሆንስ በሷ ቦታ እኔ ብሆንስ ወይም ደግሞ በዛ ሰው ቦታ እኔ ብሆንስ ብሎ ማሰብም የሆነ ጥሩ ነው። እና ምድረላችሁ የምፈልገው በቃ ለመወሰን አትቸኩሉ፣ ለመፍረድም አትቸኩሉ። እናንተ ፈጣሪ አይደላችሁም። እና ደግሞ ያው ብቻ ባለህበት መጀመሪያ ሰላሙን የምፈልገው እሱን ነው ማለት ያው ማንን እንደሆነ ታውቃላችሁ መቼስ ከብሩኬ ውጪ ማንንም ሊሆን አይችልም። ባለበት ሁሉ ሰላም ሁን በቃ ማታም የተወሰነ ነገር ላይ ብላ ይቻለው ደስተኛ ሆነ በማየት ደስ ብሎኛል። ማለት ለማንም ብለ አትጨነቅ፣ ለማንም ብለ ራስህን አትጉዳ፣ ለማንም ብለ ማይሆን ነገር ውስጥ አትግባ። ምክንያቱም ለራስ ያለው ራስህ ነህ ማንም አይደለም። ሁሉም ነገር ትቶ የሚሄድ ነው። ሁሉም ነገር የሆነ ነገር ሲከፋ ወይ የሆነ ነገር እንትን ስትል ስቶክ ነው የሚሄደው። ሲቀጥል ደግሞ በቃ ብቻ ይሄ ያለ አይደል ምን ልበልህ
አሁን ላይ ያው ብትኖር አጠገቤ ብትሆን በጣም ነበር ደስ የሚለኝ የምር ይሆናል አይደል። ሌላው ቢቀር እንኳን በቃ ቢያንስ በሰላማዊ መንገድ ሁሉንም ነገር ፈተነው ከጎኔ ብትሆን አለው አይዞሽ ምናምን ብትለኝ ደስ ይለኛል። ያው እኔ ካንተ ምንም አልፈልግም፣ መጀመሪያም ነግሬሃለሁ ተናግሬዋለሁም እና ይሄ ያለ አይደል በቃ ደስታን ብቻ ነው ማየት የምፈልገው። እና ያው እኔና ልጄም ደግሞ በጣም ናፍቀንሃል እና ብቻ በቃ አላቅም ባለበት ደስተኛ ሁን። የምሬ ነው። ከዚህ በኋላ ያው ብዙ ነገሮች ያገናኙናል እኔ እናንተን እና ያው ጥሩ እንደሚሆኑ ተስፋ አደርጋለሁ። እነዛ ነገሮች እኔ እናንተ የሚያገናኙን ነገሮች እኔ እናንተን ወደ ጥሩ መንገድ ይወስዱናል ብዬ አስባለሁ። ብቻ ምን ልበላችሁ የምር ዛሬ በቃ በጣም የተሰሙኝን ነገሮች በደንብ ለማውራት ነበር የመጣሁትኝ እና ያው ከዚህ በኋላ እኔም አልጠፋም ማለት የመጥፋቱ ሀሳቡም የለኝም። ምክንያቱም ወልጄ ልጄን በሰላም ልቀፍና እኔም ከዛ በኋላም ብቻ ያው ምናልባት በመሀል ትንሽ ልጠፋ እችላለሁ እንጂ አልጠፋም፣ ሁሌም አለው እና አለ አይደል የሆነ ጥሩ ነገር ይፈጠራል ብዬ አስባለሁ። ጥሩ ነገሮች ይኖራሉ ብዬ አስባለሁ ከዚህ በኋላ። ታውቃላችሁ ካሜራውን ራሱ በጣም ለመድኩት ማለት እኔ ከዚህ በፊት ተናግሬያለሁ እንደዚህ ካሜራ ፊት ምናምን መጥቻ አላቅም እና ደግሞ ሲቀጥልም ይሆን አለ አይደል መጥቻ አላቅም ስላችሁ በእንደዚህ አይነት በዩቲዩብ ምናምን ነገር እኔ እንትን የመምጣቱም ሀሳቡም አልነበረኝም። ግን የዛን ሰዓት የነበሩት እንትኖች ናቸው እንደዚህ አይነት ነገር ወደዚህ አይነት ነገር ውስጥ እንድገባ ያደረጉኝ እና ያው ሁሉም ነገር እንዳያችሁት ነው፣ ሚዲያ ፊት ነው ሁሉም ነገር እንትን የሚለው። ስለዚህ እኔም ደግሞ በቃ ከዚህ በኋላ በቃ የራሴን ቤተሰቦች እንደፈራው አክል የተሰማኝ ማለት እንደዚህ አይነት ነገር ውስጥ አልነበርኩም ማለት እንደዚህ በሚዲያ ላይ አውጥቼ የራሴ እንትን ብዬ አላቅም። ከዚህ በኋላ ግን አልጠፋም ማለት በቃ ይሆናል አይደል እኔም የራሴን ቤተሰቦች እየፈራሁ ያለው አክል የተሰማኝ። ምጽፉልኝ በውስጥ ምጽፉልኝም ነገሮች አሉ፣ አይዞሽ በርቺ ከጎንሽ ነን በቃ በጣም ብዙ ጥሩም ነገር እንትን ምጽፉልኝ አላችሁ፣ በዛም ልክ ደግሞ መጥፎ ነገር ምጽፉልኝም አላችሁ። ኮሜንት ላይም ጥሩ ነገሮች ምጽፉልኝ ሰዎች አላችሁ። ስለዚህ ለእናንተ ስል አልጠፋም ከዚህ በኋላ በቃ እኔም ሁሉን ነገሬን ከእናንተ ጋር ሼር አደርጋለሁ ማለት ነው። ያሰብኩት እንደዛ ነው። በቃ ከዚህ በኋላ ላለመጥፋትና ያለውን ነገር በሙሉ ሼር ለማድረግ አስቤያለሁ። ስለዚህ አሁን ካሜራ ፊት መቅረቡንም ሁሉንም ነገር ይዞ ወደ ካሜራ መምጣቱን ለምጄዋለሁ። ስለዚህ ካሁን በኋላ አልጠፋም። በጣም ነው የምወዳችሁ። በጣም የምር በቃ ለኔ ጥሩ ነገር አስባችሁ ጥሩ ነገር ጽፉልኝ የነበራችሁ ባይዘው የእናንተ እንትን ነው እንደዚህ እንድቀጥልበት ያደረገኝ። ጥሩ ነገር ጽፉልኝ የነበራችሁ ሰዎች አላችሁ። የእናንተ ጥሩና መልካም አስተያየት ነው እንድቀጥልበት ያደረገኝ እንጂ መቀጠሉና እንደዚህ ካሜራ ይዞ ምናምን በየጊዜው እየመጡ እንትን ማለት ሀሳቡ አልነበረኝም። ስለዚህ እናንተንም በጣም ነው ማመሰግነው፣ በጣም ነው የምወዳችሁ። ደስ ብሎኛል የምር እንደዚህ ቤተሰብ በማፍራት እኔም ደስ ብሎኛል። ምናልባት ልጠፋ የምችለው ከወለድኩ በኋላ በመሀል ምናልባት ላይመቸኝ ይችላል፣ ትንሽ ልጠፋባችሁ እችላለሁ። ግን ደግሞ ከዛ በኋላ አልጠፋም በጭራሽ ማለት ነው፣ ጭራሽ አልጠፋም። እና ደግሞ ያው የኔና የብሩኬ ነገርም አላበቃም ታውቃላችሁ። ስለዚህ ልጠፋባቸው የምችለው በዛ መሀል ነው እንጂ አልጠፋም። እንደማትረሱኝ ተስፋ አደርጋለሁ። እወዳችኋለሁ። ባይ። እሱ የልጅ አባት ቢሆንም ደስተኛ ሳይሆን እንዲኖር አልፈልግም። ወይ ደግሞ ተከፍቶ ማይሆን ነገር ውስጥ ገብቶ ማየትም አልፈልግም።